አንተ እንኳን እዚህ ወንበር ላይ ቁጭ በክራንች ልማታኝ ተነሳለ አይደለም ዓለምን የቀየሩ ጋዜጠኞች ያ ቱርክ ኤምባሲ ውስጥ የታረደው ማን ወፍራም ይደረደው ጀማል ካሾጂ ዓለምን ለመቀየር ያልደበት ርቀት የለም ኖርማል ሆነ ቁጭ ታልክ ቁጭ ብለህ ትቀራለህ ይዘማን think out of the box ይሄን ሁሉ ከሌብድ ነው የምትለው እኔ እብድ አይደለሁም ለማለት ያልኩ ዲፊኒሽን ኮሚኒቲው ኮሚኒቲው እንዲሲራመድ እሱ እንዲሚራመድ ማለት ነው በተቃራኒው አልነሳም ብለሃልኩ በሐሳብ እንዲገባ ነው በሐሳብ ከነገርኩህ አልገባህ አለ እብድ ማለት ህብረተሰቡ የለመደውን ነገር ሰብሮ ከሳጥንጪ የሚያስብ እንደኔ ያለ ነፃ ያወጣ ሰው ማለት ነው ካንድም በቢዝነስ አድሚኒስትሬሽን እና በሌሎችም እስካንድም 3 ዲግሪ ያለኝ ያልክ ሰው ግን ኢኮኖሚክስ ሊደርሺፕ ቢዝነስ አድሚኒስትሬሽን ኤዱኬሽናል ማኔጅመንት ኤንድ ፕላኒንግ ኤንድ አግሪካልቸር እነዚህን ሁሉ ተጠቅመህ ትምህርት ቤት ከፈትክ ትምህርት ቤት ግን ከስሮም በትምህርት ቢሮ በኩል እንድትዘጋ ተገደህ በኪሳራም ደግሞ መስፈርቱንም ባለማሟላት የተማርከው ትምህርት ለምን እዚህ ጋር አላገዘህም ወዳጅ የሳይንስ ልንገርህ በአለም ላይ ዝም ብለህ ስማኝ አንድ ሳይንስ ልንገርህ በአለም ላይ እየሰማኝ ነው ጥያቄ ሌላ ነው ልነግርህ ነው በአለም ላይ ከመቶ ቢዝነስ 85ቱ ይወድቃል ይከስራል 15ቱ ብቻ ነው ሰክሰስፉል የሚሆነው ስለዚህ አንተ ወድቀሃል ዝምበልና ስማኝ አልጨረስኩም አንተ ሰው ይወድቅና ማለት ነው እኮ አንተ ይኸውልህ ኤሊት ሶስቱም አራቱም ኤሊትር ናውሌጅ ኢዝ ዴንጀረስ ይባላል ትንሽ ዕውቀት በጣም አደገኛ ነው ሆነብሃው እንደዛ እኮ ማለት ነው አዎ ትንሽ ዕውቀት ስለ ኮሙኒኬሽን አስተምረኝ ትርጉሙ እኔ ጋር ነው ያለው ጣልቃ እንደ ወያኔ ቆረጣ እየገባ አታስቁመኝ ጀስት አስጨርሰኝ የሚቀዳው ቀደን ተጠቀምበት ዛሬ እሺ ስማኝ ሰው ይታዘባል ስማኝ ዝም ብለህ ስማኝ ቀጥል እሺ ከመቶ ቢዝነስ መካከል 15ቱ ብቻ ነው ውጤታማ የሚሆነው 85% ይወድቃል ከ85% ውስጥ ብትጠቃለል ያን ያህል ነጠላ የሚያዘቀዝቅህና እጅ የሚያጨበጭበው አይደለም it is natural ከመቶ ሰው 85ቱ ወድቆ 15ቱ ቢያልፍ እንደውም ያለፈው ነው የሚገርመው ስለዚህ 5 ዲግሪ ለምን አላገዘም አዳምጠኝ ከዲግሪ ጋር የተያዘ አይደለም ወርቁ አይተነው መልቲ ሚሊዮነር ሆነው አምስት ብሎ አይደል ሲናት ማተር ኦፍ ዲግሪ መች ቢዝነስ ሰርቶ ያውቃል ግን ትምህርት ቤት እንዳንተ አልከፈተም ያው ዲግሪ ቢዝነስ ሰርቶ አቅም ጠቅላይ ሚኒስቴሩን ብትሰማኮ ትምህርት ታገኛለህ አንድም ሱቅ ያልከፈቱ ኢኮኖሚስቶች ቀበሌ መርቶ የማያውቁ ፖለቲከኞች ሲል አንተ ሰውዬ ስለ ፖለቲካ እንተንተና ፖለቲካ ማወቅ አንድ ነው ስለ ቢዝነስ መናገርና ቢዝነስ ማገር አንድ ነው ስለ ጋዜጠኛ ማውራትና ጋዜጠኛ መሆን አንድ ነው ስለዚህ ቢዝነስ ሁለት አይነት ስኪል አለ አንደኛው ስኪል ሶስት አይነት ስኪል አለ አንደኛው ኮንሰፕቹዋል ስኪል ነው ኮንሰፕት talking about ሁለተኛው ቴክኒካል ስኪል ነው ቴክኒካል ስኪል ማለት የመፈታታት የመገጣጠም ምናምን የማድረግ የማሳመር ቴክኒካል ስኪል ሶስተኛው ኢንተርፐርሰናል ስኪል ነው ኢንተርፐርሰናል ስኪል ኮሙኒኬሽን ከሰው ጋር ያለ ተግባቦት ኢንተራክሽን ከሚስት ከልጅ ከኮሙኒቲው ከማህበረሰቡ ይሰማን ያለው ይሄን ሶስቱ ስኪል ሰው በተለያየ ደረጃ ነው ያለው አንዳንዱ በጣም ሃይ ኮንሰፕቹዋል ስኪል አለው አንዳንዱ ሃይ ቴክኒካል ስኪል አለው ለምሳሌ አንተ እቺን ጠረጴዛ ፍታና ግጠም ብትለኝ ፈትቼ ልገጥም አልችልም ቴክኒካል ስኪል የለኝ ይሰማው ኢንተርፐርሰናል ስኪል ብትለኝ ከቄሱ ከሼኩ ከሽማግሌው ከህፃኑ ከወጣቱ ጋር እኔ በቃ ፈኒ ይሰማ ፈኒ ይግባባል አሮጊቱ ሁሉ ይወደኛል ሽማግሌ ያልተማረው የተማረው ይወደኛል ፖለቲከኛው ወታደሩ ይወደኛል ፈረንጁ አበሻ ይወደኛል ወደ ቢዝነሱ ናልኝ አሁን አንድ ጊዜ ቆይ ሰው እንዴት እንደሚወድ ልንገር አንድ ጊዜ አስቴር አወቀን ዘፋኛው አስቴር አወቀን ረመዳ ሆቴል አገኘዋት ከወዳ ስመጣ መጸዳጃ ደርሳ ስመጣ አየዋት እሷ ነች እሷ አይደለችም ብዬ አየዋት እንትን ጂንስ ነገር ለብሳ ላይ ሸራተን ልዘፍ ነው የመጣችው መዘዝ አልቻ አለፈችኝና ሄዳ ከሆኑ ሴቶች ጋር ተቀመጠች የ8 አመት ልጅ አብሮ ነበር እጁን ያስቆይኩና አስቴር አወቀ ነሽ ወይ አልኳት ማን ይደፍራል ከነውጪ ሳታገኝ ነው የመጣው አለችኝ አይ እየተራጠርኩ ነው አዎ ነኝ አለችኝ ከዛ ወሬ ጀመር ልጅ በጣም ያምራል አለችኝ መጨረሻ ምንዳት አንተ ማር ጣፋጭ አለችኝ ተሰማኝ ተስባ እንደዛ ነኝ ይሰማው ይሄ ብቻ አይደለም አንዳው አራይ ጓደኛዬ ነው አስቴር ፖለቲከኛ አንዳው ኮሙኒኬሽን ስኪል ነው ምን አንተው አስቴር አወቀን ብታገኛት ጣፋጭ ነን እንኳን ልትልቅርና ሄደ ሰላም አትላትም ባለፈው ጌታቸው ረዳ አንተ አይደለ ጌታቸው ረዳ ዛጋን አልከኝ ላጋልጥ ነው አንተ አሳየኝ እኔ ግን እጄ ከጌታቸው ጋር ተሳስቄ ፖለቲካ አውጥቼ እኔ ብቻ አይደለም ያንን ጓደኛዬ ልኬ ብር እንዲቀበል አድርጌ
ያራዳ ልጅ ስለሆነ ጌታቸው ማለት ነው። እንደዛ ስለሆነ አይደል ኮሙኒኬሽን ስኪል ሃይ ነው። ይኸውልህ እኔ ዘንድ የሚዘጋ በር የለም። ቅፈላን እንዴት ነው ኮሙኒኬሽን ስኪል በር ቢዘጋ ቅፈላን እንዴት ነው ኮሙኒኬሽን ስለ እንስሳት ዓለም ያው ስለ ሸሪት ልንገርህ